ሰዎች ነርድ ነህ ይሉኛል but I call it learning functional programming። ዛሬ በፋንክሽናል ፕሮግራሚንግ ላንጉጅ መተናል። ምን ማለት ነው የሚለውን ነገር ቼክ እናደርጋለን። ከዚህ በፊት በነበረ ቪዲዮ ኦፒ እና ፋንክሽናል ፕሮግራሚንግ ላንጉጅ ልዩነቱን ባወራንበት ቪዲዮ ላይ we talked that ፋንክሽናል ፕሮግራሚንግ ላንጉጅ ላይ ቢልዲንግ ብሎክ ወይ ደግሞ በቃ ነገሮችን የምንገነባበት ላይ ሴላችን ኢትስ ፋንክሽናችን ምን መምሰል አለበት ወይ ደግሞ እንዴት ነው የምንጽፈው ፋንክሽኑን የሚለውን ነገር ነው። ኢንሳይድ ዘ ፋንክሽን ምን እንደምናደርገው የሚለውን ነገር ነው መጀመሪያ የምናወራው። ፋንክሽንስ ኢንፑትን ወስዶ አውትፑት ከማድረግ ውጪ ሌላ ስራ አይሰሩም። ሌላ ስራ ከሰሩ that's called side effect። ሳይድ ኢፌክት ማለት ኢንፑቱን ወደ አውትፑት ከመቀየር ውጪ የተሰራ ማንኛውም ስራ ማለትም ኮንሶል ሎግ ማድረግ፣ ራይቲንግ ቱ ዘ ዳታቤዝ፣ ራይቲንግ ቱ ፋይል፣ ራይቲንግ ቱ ኢንተርኔት፣ ኢንፑቱን ወደ አውትፑት መቀየር ብቻ ነው ስራቸው። ጨምቆ ማስወጣት ለካ ማሽን ለምሳሌ ቡና መፍጫ ማሽን ቡና አስገብታችሁ ቡናውን ፈሽቶ ደቃቅ ቡና ከማስወጣት ውጪ ሌላ የሰራው ቲንግ ለምሳሌ ሙቀት አለው አይደል? ቡና መፍጫ ማሽን ስናውቀው ሙቀት አለ፣ ሙቀትን ያመነጫል። we don't need that thing አይደል? ያ ነገር it's called side effect የጎንዮሽ ነገር ነው ማለት ነው። by the way እንደዚህ ነገር ሲባል it's not always a bad thing ማለት writing to file is like useful thing but it's just called side effect። በኋላ more like deep down በገባን ሌላ ቪዲዮ ላይ ምናምን ነገር we'll talk about monads side effectን እንዴት ሃንድል እንደምናደርግ እናወራበታለን። ግን ለአሁኑ ፎከስ ሆን ሳይድ ኢፌክት እንዳለው ፋንክሽናቸው ይሄ እንዳለ ፕሬዘንቴሽን is down below please go and check it out። so እንደምታዩት አድ የሚለው ፋንክሽን just xን መቀበሉ ወይ ደግሞ ያን ነገር ኮንሶል ሎግ ማድረጉ it's called a side effect instead of writing functions like this በጣም ዩስፉል ነው። ምክንያቱም functions can be assigned to variable የሚለውን ኮንሰፕት አንሳን ታረጉት ያደርጋቸው ማለት ነው። so that's kind of useful approach than writing like this። functions are not procedures ማለትም ፋንክሽን የምትጽፉት የሆነ ፕሮሲጀሮችን ቻንክ አድርጋችሁ ግሩፕ ለማድረግ አይደለም። ፋንክሽናል ፕሮግራሚንግ ላንጉጅ ላይ ባለፈው ሁኔታ assembly is not functional programming language እና ደግሞ you cannot do that this procedure it's like a set of instructions ነው do this ከዛ ይሄን አድርግ ያን ሁሉ ማድረግ ድርጊት አንድ ላይ ቻንክ አድርጎ በኋላ 4 ጊዜ 5 ጊዜ ሊጠራ ነው ማለት ነው። this is not functional programming አዘጻፍ ማለት ነው። you have to know that። ሌላው ደግሞ use functions as first class ነው ማለት ነው። first class ምንድን ነው? like not this first class ፋንክሽኖቻችን እንደ ኢንፑት መቀበል እንችላለን። እንደ ኖርማል ቫሪያብል ናቸው። like እዚህ ጋር እንዳሳያችሁ ለምሳሌ add የሚለው ቲንግ it's just I'm assigning add የሚለው ቫሪያብል ላይ a function ያንን ፋንክሽን I'm assigning it to add የሚለው ቫሪያብል ላይ ማለት ነው። that means I could just use this variable ኢንፑት አድርጌ መቀበል እችላለሁ ይሄንን add የሚለውን ቫሪያብል እና ደግሞ add የሚለውን ቫሪያብል I can return it as a return value ማለት ነው። return value ፋንክሽን መሆን ይችላል፣ ፋንክሽን ደግሞ ኢንፑት መሆን ይችላል ማለት ነው። እሱን አንድ ሳም ማድረግ አለባችሁ። ለምሳሌ ኦን ክሊክ ምናምን በተኖችን ኦን ክሊክ ምናምን ነገር ስትሰሩ you do this አይደል? በተኑ ኦን ክሊክ ሲደረግ I don't want to call this function አሁን ላይ ማለት ነው። ለምሳሌ የሆነ ፋንክሽን ጽፋችሁ ለምሳሌ console log the button is clicked ከሆነ ያንን ፋንክሽን መጥራት የምትፈልጉት መቼ ነው? ኦን በተኑ ክሊክ ሲደረግ ነው እንጂ ኖት ናው አይደል? ለዛ ያንን ኢቨንቱን ሃንድል ለሚያደርግልን ሰውዬ ወይ ደግሞ ፋንክሽን እንሰጠዋለን። ኦኬ we assign you like በተኑ ልክ ክሊክ ሲደረግ ሊስን አድርገህ ስታገኘው ክሊክ መደረጉ ስታውቅ የኔን ፋንክሽን ጥራልኝ ትላላችሁ ማለት ነው። let me show you example ማለት ነው። እዚህ ጋር apply twice የሚል ፋንክሽን አለኝ እዚህ ጋር so apply twice ምን እንደሚያደርገው it takes a function እና ያንን ፋንክሽን ሁለት ጊዜ ይጠራል ማለት ነው። one የሚል ፋንክሽን ካለን add one ሁለት ጊዜ ሲጠራ ለምሳሌ ሁለት ከሰጠነው ሁለት ጊዜ add one ስናደርግ it would give you 4 ማለት ነው። like እንደዛ አይነት አይዲያ ነው apply twice የሚለው ይሰራበት ማለት ነው። so በዚህ ኬዝ ምንድነው ፋንክሽን as an argument ወይ ደግሞ as a parameter ተቀበልን ማለት ነው በዚህ ኬዝ። ሌላው ደግሞ ኬዝ ምንድነው ፋንክሽንን ሪተርን ስናደርግ ለምሳሌ make multiplier የሚል ፋንክሽን አለ it takes a ፋክተር ይወስድና ለምሳሌ የሶስት ፋክተር like መስራት ከፈለጋችሁ ወይ ደግሞ በሶስት ሁሉ ጊዜ የትኛውን ቁጥር በሶስት እያባዛ ይመልስ ከፈለጋችሁ it takes a factor ዘጋን በሶስት በሁለት ብቻ የሚያባዛበትን ፋክተር ይወስድና it will return a function ያ ነገር ፋንክሽን ነው ማለት ነው። what it does is ማንኛውም ቁጥር ሲገባለት በዛ ፋክተር አባዝቶ ይመልስልን። በዚህ እዚህ ጋር ማወቅ ያለባችሁ ኮንሰፕት ምንድነው? ክሎዥር። በዚህ ኬዝ
ፋክተር የሚባለውን ነገር ምንድነው የላይኛው ፋንክሽን ነው አይደል ያስገባንበት። ግን አንድ ጊዜ ካስገባነው በኋላ ፋክተሩን የታችኛው ሪተርን ያደረገው ቫልዩ ያ ፋክተር የሚባለው ቫልዩ ክሎዝድ አንደር ዘ ኢንተርናል ፋንክሽን ስለሆነ ኢትስ ኮልድ ክሎዥር። ኤግዛምፕል ላይ ባሳያችሁ በጣም ኢዚየር ነው። ደብል የሚለው ፋንክሽን መስራት ከፈለግን ሜክ መልቲፕላይ ብለን ቱን እንሰጠዋለን ማለት ምን እንደሚያደርገው ደብል የሚለው ፋንክሽን ማንኛውም ቁጥር ስትሰጡ ኢትስ ፋንክሽን ማንኛውም ቁጥር አስገቡበት በሁለት ያባዛል። ሜክ መልቲፕላየር ብለን 3 ስትሰጠው ደግሞ ኢት ክሬትስ አ ፋንክሽን 3 በ3 ማንኛውም ቁጥር ስትሰጡ በ3 አባዝቶ ይመስላቸው ማለት ነው። ቀጥታ ደግሞ የምናየው ካሪ ነው። ባይ ዘ ወይ ኢፍ ዩ ዋና ካሪ ሚ ቱ ቢንግ ፌመስ ኮሜንት አድርጉልኝ፣ ሼር አድርጉልኝ የምታውቁት ሰው በሙሉ በደንብ ሰው ጋር እንዲዳረስልኝ ማለት ነው ይሄ ቪዲዮ። ቴንክ ዩ። ካሪ የሚባለው ኢትስ ኔምድ አፍተር አ ማቴማቲሻን ኮልድ ሃስከል ካሪ ሂዝ አ ማቴማቲሻን በእንታወነ ጌትስ ባይ ዘ ወይ መቼስ የመጀመሪያ ፈርስት ኔሙን አረሳችሁት። ሃስከል ዴት ኢዝ አ ፋንክሽናል ፕሮግራሚንግ ላንጉዌጅ ኔምድ አፍተር ሂዝ ፈርስት ኔም ማለት ነው። ካሪ ማለት መልቲ ቫሪያብል ከሆነ ለምሳሌ አንድ ቅድም ያወራነው ፋንክሽን ደግሞ አድ ሰርቻለሁ ያ ሶ አድ እንደምታዩት ሁለት ነገር ነው የሚቀበለው። ለምሳሌ አንድና ሁለትን ሰጥቼው ይደምርልኛል። ለዛ መልቲ ፓራሜትር ነው ወይ ደግሞ መልቲፕል ኢንፑት አለው ማለት ነው። አድ የሚባለው ነገር ካሪ የሚያደርግልን ከዚህ ወደ አንድ ኢንፑት መቀየር ነው። ከሁለት ኢንፑት ወይ ደግሞ ከዛ በላይ ያለ ኢንፑት ወደ አንድ ኢንፑት መቀየር ነው ማለት ነው ካሪ የሚባለው። ሶ ሌትስ ራይት ዳት አድ ዊዝ ካሪ እንበለው እና ሶ ዛትስ ጎና ቢ ኢኳልስ ቱ እንዳልኳችሁ አንድ ነገር መቀበል ያለበት ኢንፑቱ አንድ ነገር ነው፣ ግን አውትፑቱ እንደሚሆነው ላይክ እንዳልነው ለመደመር ሁለት ነገር ያስፈልገናል። ለዛ ሁለተኛውን ቫሪያብል ከየት ነው የምናመጣው? ከሁለተኛው ፋንክሽን። ሶ ይሄ ነገር ሪተርን የሚያደርገው አድ ዊዝ ካሪ ኢንፑቱ ኤክስ ነው፣ ሪተርን የሚያደርገው ደግሞ ሌላ ፋንክሽን ነው። this is a function I'm going to write ማለት ነው። ለዛ ፋንክሽናችን ደግሞ y የሚባለውን ቫሪያብል ይቀበልና ከኤክስ ጋር ይደምርና ማለት ነው። ሶ ምን ያደርጋከም ብትሉኝ አድ ዊዝ ካሪን ብጽፈው መጀመሪያ ሁለትን ሳስገባለን ይሄ ቲንግ ሪተርን የሚያደርግልኝ a function ነው። so const let's call it add2 የሚባል ፋንክሽንን ሪተርን ያደርግልናል ማለት ነው። if I do this add2 it's as you can see function ነው የነገር ማለት ነው። ሶ መጀመሪያም ይሄ ፋንክሽን ነበር፣ ግን ሪተርን የሚያደርገው ቲንግ also it's a function። ይሄንን ነገር ቫልዩ ከች ኤክስ የሚባለው ሁለትን ስከተበት it will return another function። እዳ ምን ማለት ነው? ሌላ ቫልዩ ስከትበት ለምሳሌ 5ን እዚህ ስከት 2 ጨምሮ ያወጣልኛል ማለት ነው። ሪሊ መደመር ከፈለጋችሁ እንደምታደርጉት ኮል ኢት ትዋይስ ማለት ነው። እንደዚህ ኮል ታደርጉታላችሁ። ልክ በዚህ መልኩ ነው የምታደርጉት። እንደዚህ ሳረግ 6ን ሪተርን ያደርግልኛል፣ 8 ካረኩ 10 ሪተርን ያደርግልኛል። እዚህ ጋር ደግሞ ከትቼው ደግሞ 3 ሳረግ በሌላ አማርኛ ምን እያደረኩ ነው? ኢንስቴድ ኦፍ ሁለት ኢንፑት ከሚቀበል ፋንክሽን ከመስራት አንድ ኢንፑት ይቀበልና it will return a function ማለት ነው which accepts another ሁለተኛውን ደግሞ ኢንፑት ደግሞ ተቀብሎ ከዛኛው ጋር ደምሮ ያባዝቶ ነገር አድርጎ ይሰጠናል ማለት ነው። ይሄ ነገር እንዴት እንደሚጠቅም በኋላ ሞር ዲቴይል እናያለን። ግን ፎር ናው ጀስት ፎከስ ኦን ካሪ ማድረግ ማለት መልቲፕል ኢንፑት የሚቀበል ነገር ካለን ወደ አንድ ኢንፑት ብቻ የሚቀበል ቀይረን it will read ቀጣዩ ኢንፑት በኋላ ይቀበላል። ቀጣዩ ቶፒክ ደግሞ ምንድነው? how do we combine? እሺ ፋንክሽኖቻችንን ጻፍን፣ በቃ ትናንሽ አድርገን እንደዛ ቢልዲንግ ብሎክ ቅድም አልከን ሮሎች ምናምን ተጠቅመን ፋንክሽኖቻችንን ጻፍን። ከዛ ደግሞ እንዴት ነው ኮምፖዝ እያደረግን ትልቅ የሆነ ቲንግ እንዴት ነው የምንሰራው ፋንክሽን ከፋንክሽን የምናዋሃደው የሚለውን ደግሞ እናያለን ማለት ነው። ሁለት መንገድ አለ ኮምፖዝ የምናደርግበት መንገድ። የመጀመሪያው ፓይፕ እና ሁለተኛው ኮምፖዚሽን ነው። ኮምፖዚሽን ጀስት ማትስ ላይ የምታውቁት ነገር ነው። ላይክ ማትስ ላይ if you know this ለምሳሌ f of g of x ምናምን ነገር ትካላችሁ that's what like composition means ማለት ነው። ኮምፖዝ እና ፓይፕ is just the same thing። አንደኛው ከቀኝ ወደ ግራ ነው፣ አንደኛው ከግራ ወደ ቀኝ ነው ማለት ነው። ሌትስ በኋላ like JavaScript ላይ purely pipe የሚባል ነገር የለም። I will show you in Haskell like pipe የሚባል thing አለ። so this is ይሄ JavaScript አይደለም Haskell ነው። ፋንክሽን መጻፍ ከፈለጋችሁ ለምሳሌ add መስራት ከፈለኩ በስፔስ ነው የምለየው ማለት ነው። add የሚለው ኔሙ ነው የፋንክሽን ኔሙ ነው። ከዛ ደግሞ ፓራሜትሮቹን just በስፔስ ነው እንደዚህ የምለያቸው ማለት ነው። ከዛ በኋላ ሪተርን ቫልዩ መጻፍ ከፈለኩ ኢኳልስ ቱ ካረኩ በኋላ x plus y this is purely ይሰራል ማለት ነው። እና ኮማ የለም በቃ just እንደዚህ ያደረገን add function እንደዚህ የሚጻፈው ማለት ነው። Haskell ላይ for example this is Haskell። ከዛ አሁን Haskell ከሌላው ፕሮግራሚንግ ላንጉዌጅ መደብ ኩል ያደረገው ምናምን ብትሉኝ by default every function በጻፋችሁ ቁጥር by default carried ነው ማለት ነው። ቅድም ካሪ የሚባለውን ቶፒክ አይተናል። if I want to write a function called add1 እንደቀደሙ by default ራሱ በራሱ ካሪ ስለሚያደርግልኝ behind the scene I can say hey add1 ማለት ደግሞ add with 1 ማለት ነው like this ይሆናል ማለት ከዛ add1 ላይ
add one ላይ ሶስት አስገባ it will give you like this function ማለት by default carry ነው ማለት በአንድ ኢንፑት ብቻ it will run ማለት ሁለት ፋንክሽኖችን እንጻፍ የመጀመሪያው ደብል ነው we take x እና it will do is x times 2 square እንስራ square x ን ወስዶ x times x the power of 2 ማለት ነው የሚሰራው ስኩዌር ያደርግልናል ከዛ ምን ማድረግ እችላለሁ ኮምፖዝ አድርጌ ደብል እና ስኩዌር የሚያደርግ ፋንክሽንን መስራት እችላለሁ በአንድ ጊዜ ማለት ነው ምንም እንዴት ነው የማደርገው the syntax is dot square square so I can name it something let's say ds እንበለው ዝም ብለን ደብል እና ስኩዌር ማድረጊያ ፋንክሽን ማለት ነው so I can call ds with like 2 ከዛ ምንድነው ሪተርን መጠበቅ ያለባችሁ ቫልዩ ምንድነው መጀመሪያ ሁለትን ስኩዌር ያደርግልናል አራትን ደብል ሲያደርግ ኮምፖዚሽን ባይዘው የሚሰራው ከዚህ ወደዚህ ነው በዚህ ተማራችሁ ፓይፕ ደግሞ ከሆነ ደብል ይሰራና ከዛ ስኩዌር ያደርግና ማለት ዘ ሴም ነው ግን the difference is ኦርደሩ ብቻ ነው የሚቀየረው ማለት ነው ሶ ፋንክሽን ሲምፕል እናደርጋለን ከዛ ፋንክሽኖችን ደግሞ ኮምፖዝ አድርገን ደግሞ ሌላ ቢገር ፋንክሽን እንሰራለን ማለት ነው ሌላው ደግሞ ማወቅ ያለባችሁ ነገር ምንድነው change loops with recursion ማለት ነው loop every loop for loop while loop do while loop እና ነገር የለም ማለት ነው functional programming language like Haskell ለምሳሌ there is no for loop if I want to do for loop I have to use recursion ማለት ነው let me show you input 0 ከሆነ 0 ሪተርን አድርግ ነው የመጀመሪያው ፋንክሽን የሚለን ማለት ነው ከዛ በኋላ ደግሞ ሌላ value anything other than 0 ከሆነ ምን እንደሚያደርገው because recursion መስራት ከፈለጋችሁ ሁሉ ጊዜ ማሰብ ያለባችሁ ሁሉ ጊዜ ቤዝ ኬዝ ነው መጀመሪያ የሚጣፉ ቤዝ ኬዝ ማለት መቼ ነው መቆም ያለበት ይሄ ነገር በዚህ ኬዝ ኢንፑቱ 0 ሲጋር ይቆማል ማለት ነው መጀመሪያ ጃቫስክሪፕት ላይ ኤክስፕሌን አድርግላችሁና እዚህ ጋር መጣለሁ ሰው ያደረግን ያለን ነገር ምንድነው add up to የሚለው ፋንክሽን እንደሚያደርገው 0 ከሆነ አውቁ አዘርዛዛት ግን አሁን ያለው ነምበር ሲደመር ከሱ ያነሰው ነምበር ለምሳሌ by the way ትሪ ነገር ነው ሁሉ ጊዜ የሚሰራው ማለት ነው መጀመሪያ በዚህ ኬዝ የሚቆመው መቼ ነው አዳፕቱ 9 0 ሲደርስ ማለት ልክ እዛ ሲደርስ ኦኬ የዚህን ቫልዩ አገኘሁት 0 ነው ከዛ በኋላ በዚህ ይሄን ያጠፋና 0 ይተካ ማለት ከዛ ልክ አሁን የዚህን ቫልዩ አገኘው 1 ሲደመር 0 ደግሞ መስራት ይችላል ለታ 1 ሲደመር 0 1 ነው ከዛ የዚህን ቫልዩ ስላገኘው ይሄን ያጠፋና 1 ይተካ ከዛ ደግሞ እዚህ ጋር ደግሞ 1 ሲደመር 2 ሲደመር 1 3 ነው ከዛ ይሄን ያጠፋና በዚህ ፋንታ አዳፕቱ 2 is going to be 3 ማለት እያለ ይሄ ደግሞ 6 ነው የዚህን ያጠፋና ደግሞ እዚህ ጋር በዚህ ቦታ 6 ይተካል እያለ ቫልዩን ስታክ እያደረገ ነው ማለት ላይ ድረስ ግን ቤዝ ኬዝ ካልሰራንለት ደግሞ ሆኔን ቤዝ ኬዝ ባጠፋው እና አንሳን እንድታረጉኝ ኮንሶል ሎግ ብናረጉ ኤክስን it will run forever ወይ ደግሞ ምንድነው ኮል ስታኩ እስኪያልቅ ድረስ just like forever ይሄዳል ማለት ነው because javascript ኮል ስታክ ስላለው it will run ኮል ስታኩ ማክሲመም ኮል ስታክ ኤክሲድ ስኪል ድረስ it will run forever ማለት ነው so for now አንሳን አድርጋችሁኛል ብዬ አስባለሁ loops ካላችሁ በዚህ አይነት ሲስተም ወይ በሪከርዥን ተከታተለባችሁ ማለት ነው ፋንክሽናል ፕሮግራሚንግ ለመስራት ከፈለጋችሁ ግን ይሄ ሁሉ ነገር ይሄ ሁሉ ጭንቀት ለምንድን ነው የምንገባው like why do you ይሄ ሁሉ ሩል ለምን እንደምንከተለው የምትሉኝ ሰዎች ደግሞ let me tell you this አንደኛው ስለ ኮዳችሁ ሪዝን ለማድረግ ቀላል ምክንያቱም everything is simple ቅድም ባወራነው መሰረት every function is simple to understand easy ነገር ነው ትንሽ ነገር ነው የምትጽፉት ፋንክሽናችሁን that's ሪዝን ለማድረግ ይቀላል ማለት every ፋንክሽናችሁ bullet proof መሆኑን you can check ሌላው ደግሞ ኩልቲም ልንገራችሁ every ፋንክሽናችሁ ኢንዲፔንደንት ነው ማለት በሌላ ፋንክሽን ዲፔንድ ስለማያደርግ ኢንፑት እና አውትፑት እያስገባችሁ ቴስት ማድረግ ትችላላችሁ ለዛ ቴስት ስክሪፕት ለመጻፍ ከፈለጋችሁ ምናምን ኢዚየር ነው ሌላው ደግሞ less mistake ትሰራላችሁ by the way you still make mistakes every time you like ፕሮግራም በጻፋችሁ ቁጥር ሚስቴክ መስራታችሁ አይቀርም ነገር ግን you do less by doing this እስካሁን ድረስ ስላዳመጣችሁኝ አመሰግናለሁ ላይክ ፎሎ ሼር እንደረስ